تعالوا إلى الخير يا مسلمون تعالوا لننجح دنيا ودين السلام عليكم ورحمة الله وبركاته أحبتي في الله እንዴት ናችሁ ሰላም ናችሁ ሆይ በያላችሁበት አላህ ይንከባከባችሁ ዛሬም በአዲስ ቪዲዮ ለመገናኘት በቅተናል አልহামዱሊላህ የዛሬው ቪዲዮ ላይ በጣም ጠቃሚ የሆነ አፕሊኬሽን ነው ማሳያችሁ እኔ በጣም ስለወደድኩት ስለተመቸኝ ለምን የማያውቁት የማይጠቀሙበት አሉ ብነግራቸው በሚለው ነው የመጣሁት በዚህ በረመዳን አዋይ ፊላህ ይህ አፕ ማንኛውም ሙስሊም ስልክ ያለው ከሆነ ሊጠቀምበት ግድ ይላል በጣም ጠቃሚ ነው ሙስሊሞች ስልክ ላይ ሊገኝ የሚገባ አፕሊኬሽን ነው ይህም አፕሊኬሽን ምን መሰላችሁ ስልካችሁን ለመጀመሪያ ስትከፍቱት የስልካችሁን ፓስወርድ ስትከፍቱት የምታገኙት ሜሴጅ አለ ይህ ሜሴጅ ከማን ይመስላችኋል ላቅ ያለ ሜሴጅ ነው ከንቀልፋችሁ ተንስታችሁ ሊሆን ይችላል ስራ ላይ ሊሆን ይችላል ቶሎ የሆነ ነገር ፈልጋችሁ ሊሆን ይችላል ስልካችሁን ስትከፍቱት የምታገኙት ሜሴጅ ከዓለማት ጌታ ከሆነው ከአርራህማን የሆነ ሜሴጅ ነው ሱብሃንአላህ የቁርአን አያት ይሄ የቁርአን አያት ስልካችሁን በከፈታችሁት ቁጥር አንዳንድ የቁርአን አያት ያስቀራችኋል አዲስ የቁርአን አያት ይሄ ቁርአን አያት ቁርአን ለመቅራት የሚቸገሩ ለማንበብ የሚቸገሩ ካሉ በኦዲዮ ማድረጉ ደግሞ ለየት ያደርገዋል ከዛ በላይ ደግሞ ተፍሲር አለው እዚሁ ስክሪኑ ላይ ተፍሲር ያመጣል ኦዲዮ ያመጣል መቀጠል ይቻላል መመለስ ይቻላል ማጥፋት ይቻላል ካንሰል ማድረግ ይቻላል በጣም ሳህል የሆነ ነው ፓስወርድ አይጠይቅም ኢሜል አይጠይቅም ሌላው ነገር ቁርአን ሂፍዝ በጣም ይጠቅማል ቁርአን ሙራጃ ለማድረግ ቁርአን ቁጭ ብሎ ለመቅራት ጊዜ የሌላችሁ ሳታስቡት አንድ ወር ሳይሞላችሁ ቁርአን ለማختምም በጣም ጠቃሚ ነው ለምሳሌ አንድ ሰው በቀን 286 ጊዜ ስልኩን የሚጠቀም ከሆነ እዚህ ጋር ሶሻል ሚዲያ ሊጠቀም ይሆናል ብቻ ለተለያየ ነገር ስልኩን ሊከፍተው ይችላል ሳያስበው ሱረቱ በቀራ ختመው ማለት ነው በቀን ውስጥ ግን ሱረቱ በቀራ ለንቀራ ቁጭ ብለን ስንት ደቂቃ ነው የሚወስድብን ከአንድ ሰዓት በላይ ይወስድብናል አይደል እንዴ እንደው ፈጠነ ቢባል እንጂ በጣም ይወስድበታል ስለዚህ ሳታስቡት ጊዜም ሳትወስዱ ቁጭም ሳትሉ ትቀራላችሁ ማለት ነው ይህ ብቻ አይደለም የአፕሊኬሽኑ ጥቅም ብዙዎቻችን ቁርአን ለመቅራት እናስብና እንረሳዋለን ብዙ ስራዎችን ስናከናውን ዱንያ ስንሮጥ ቆይተን አኺር ሌሊት ላይ ትዝ ይለናል ቁርአን መቅራት የዛኔ ደግሞ ደክሞናል እንቅልፍ ምናምን በዛው እንተዋለን ስለዚህ ይሄ አፕ ካለን ደግሞ በየሰዓቱ በየደቂቃው ቁርአን መቅራት እንዳለብን ከቁርአን ጋር መኖር እንዳለብን ከቁርአን ለኛ እንደተወረደ ያስታውሰናል ማለት ነው ስለዚህ ለማስተዋስም ትልቅ ጥቅም አለው ማለት ነው እንደዚሁም እንድትጠናከሩ ቁርአን እንድትቀኑ በየቀኑ ቁርአን እንድታዩ ከቁርአን ጋር እንድትለማመዱ ከቁርአን ጋር አብራችሁ እንድትኖሩ ያደርጋል ያኔ ስራ ትውት አድርገን ወይም ስልካችንን ትውት አድርገን ቁርአን ብቻ በመያዝ ብቻ ሳይሆን በቃ ስልካችንን ይዘን ራሱ በጣም ቁርአን ጋር እንድንቀራረብ ይረዳናል ስለዚህ ተጠቀሙት አፕሊኬሽኑን አጥር አድርጌ ለማሳየት እሞክራለሁ አባችሁ እሺ ቢስሚላህ الرحمن الرحيم አፕሊኬሽኑን ሊንክ ከመጀመሪያ ኮሜንት ላይ አስቀምጥላችኋለሁ እንደዚሁም ፕሌይ ስቶር ላይ ገብታችሁ ነክተን ብላችሁ ብትጽፉ በአረበኛ ቀጥታ ታገኙታላችሁ ማለት ነው አፕሊኬሽኑን ቀጥታ ወደ ፕሌይ ስቶር ሄደን እዚህ ጋር ነክተን ብለን እንጽፋለን እዚህ ጋር ስለኔ ጋር ስለወረደ የሚገርማችሁ ይሄን አፕሊኬሽን ከ5 ሚሊዮን ህዝብ በላይ ዳውንሎድ አድርጎ እየተጠቀመበት ነው ስለዚህ ጥሩነቱን በዚህ ራሱ መረዳት ይችላል ማለት ነው ኮሜንት ላይ ራሱ ከአፕሊኬሽኑ ኮሜንት ላይ የሰዎቹ መልስ በጣም ጥሩ እንደሆነና እንደተጠቀማቸው ነው የሚናገሩት ማለት ነው እሺ ሀባይብ ወደ አፕሊኬሽኑ ጃችሁ ሲሄድ እዚህ ጋር ወርዶ እንዳገኘነው ምንም አይነት ፓስወርድ ይሁን ኢሜል አይጠይቀንም እዚህ ጋር የሱራውን የምንፈልገውን ሱራ እንመርጣለን ከ30 ጁዝ ቁርአን ያኔ ከሚጀምርልን ቦታ ማነው ከታች ከሱረቱ ናስ ሊሆን ይችላል በቀራ የሚያፈዛችሁት ወይ የሚያጠናችሁት ያላችሁ ሱራ ሊሆን ይችላል ያው ለምሳሌ ሱረቱ ከውሰር ማርጫለሁኝ እዚህ ጋር ደግሞ አያቱን ከቁጥር 1 ከየትም እንደጀምርላችሁ ከፈለጋችሁ ማስጀመር ትችላላችሁ ሀባይብ
እዚህ ጋር ደግሞ ሼኾቹን ያስመርጣል። እንዲቀራላችሁ የምትፈልጉትን ሼኽ ብዙ ሼኾች ያስመርጣሉ። በነገራችን ላይ ኢንተርኔት ምናምን አይጠይቅም። የሚቀራውም ዝም ብሎ ነው ኦልሬዲ ማለት ነው። እዚህ ጋር እኔ አሁን መሐመድ አዩብን መርጫለሁ። እናንተ ብዙ ሼኾች አሉ ወደታች እያያችሁ ማረግ ትችላላችሁ ማለት ነው። ባይብ ሀባይብ እዚህ ጋር እንደምታዩት በቀን ስንት ጊዜ ስልካችሁ እንደተጠቀማችሁ እና ስልካችሁን ከተጠቀማችሁ ደግሞ ስንት አያት እንደቀራችሁ ያው ነው ማለት ነው። 10 ጊዜ ስልካችሁን ተከፈታችሁት 10 አያት ትቀራላችሁ ማለት ነው በወር። እንደዚሁም በሳምንት ስልካችሁ ምን ያህል እንደተጠቀማችሁ ያስቀምጠላችሁ። ሌላው የቀረን ነገር ሲቲንጉ ላይ ተፍሲሩን መስራት ነው። አሁን ወደዚህ ወደ ታች ሳብ ስታደርጉት እዚህ ጋር የሲቲንግ ምልክት አለ። እሱን አንድ ጊዜ ክሊክ ስታደርጉት በዚህ መልኩ ይከፍትልናል። ይሄው ሲቲንግ ወደ የት እንደሚተረጉምላችሁ ያስመርጣችኋል። እኔ ቁርአኑ ወደ አረበኛ እንዲተረጉምልኝ ነው ያደረኩትኝ ማለት ነው። እናንተ የምትፈልጉትን ቋንቋ ማድረግ ትችላላችሁ። የሚሰራው ቋንቋ አይታችሁ ማለት ነው። ሁሉም እዚህ ጋር የተደረደሩ ቋንቋዎች ይሰራሉ ማለት አይደሉም። አፕሎድ የተደረጉም አሉ። ስለዚህ አረበኛ ነው እኔ የምጠቀመው ለጊዜው ማለት ነው። አይባባይ አረበኛውን አድርጌዋለሁኝ። በኋላ ላይ እንዴት እንደሚተረጉምልኝ ያሳያችኋለሁ። ይቅርታ። ሌላው ነገር እዚህ ጋር እንደምታዩት 7 አይነት የቁርአን ቁርአኖች ስላሉ እነዚህ ያን ያቀራረብ የቁርአን ማለት ነው። እናንተ የምትፈልጉትን አይነት አቀራር እንዲቀራላችሁ ማለት ትችላላችሁ። ሐፍሰል ዓሲም የብዙዎቻችን ምርጫ ይመስለኛል። ብዙዎቻችን የምቀራው እንደዛ ይመስለኛል ማለት ነው። እኔ በዛ ነው የምጠቀመው ማለት ነው። አባይ እዚህ ጋር ደግሞ አያቱን ሰጊር እንደሆነላችሁ ከቢር እንደሆነላችሁ የምትፈልጉት እዚህ ጋር ያኔ ስትቀሩ በጣም ትልቅ ሆኖ እንዲታያችሁ እንዲተንስ የምታደርጉት ነው። እታች ደግሞ እንደዚሁም ሲቲንግ የምንሰራቸው አለ። እዚህ ዳኢመን ነው ወይ እንደዚህ የሚቀራላችሁ ወይስ ፊ ወቅት አልመህዱድ ይላችኋል ወይስ የተወሰነ ቀን መቼ ነው የምትፈልጉት የሚለውን እኔ ዳኢም ነው ያልኩት። ሁልጊዜም እንዲቀራልኝ ነው የፈለጉት። እዚህም እንደዚሁ ሲቲንግ አለ ማለት ነው። በድምጽ ሁልጊዜ እንዲቀራልኝ ነው ወይ የምፈልገው ወይስ ዝም ብሎ ጽሁፍ ብቻ እንዳመጣልኝ ነው የምፈልገው ወይስ አያቱ ከጀመረ እንዲቀጥል ነው የምፈልገው። ይሄንን ሲቲንግ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። እኔ እታች ያሉትን ሁለቱ ብቻ ነው ያበራኋቸው፣ ሌሎቹ አልበሩም። እንደዚህም ዳኢም የሚለውን እዚህ ጋር ብቻ ነው ማለት ነው ያበራሁትኝ። እንደዚህ ብታደርጉት የተመረጠ ነው ማለት ነው። ሀባይብሽ ለምሳሌ እኔ ስልኬን ለመጀመሪያ ፓስዋርዱን ሲከፍተው በዚህ መልኩ ይከፍትልኛል ማለት ነው። አያቱን እንዲቀራልኝ ከፈለኩኝ እዚህ ጋር ክሊክ መንካት እችላለሁ። ይሄንን ይቀራል፣ አያቱን ይቀራልኛል። እንዲቀጥልልኝ ከፈለኩኝ ይሄ አያ እንዲቀጥል ከፈለኩ የዚች ምልክት ነካለሁ። ወደ ኋላ ደግሞ ወደ 5 አያት መመለስ ከፈለኩ እቺ ነካለሁ። አያቱን ደግሞ ከስልክ ላይ ለማባረር ይሄን ኤክስ ምልክቷ ነካለሁ ማለት ነው። እንደዚሁም ወደ ታች ተፍሲሩ የዚህ ተፍሲር እዚህ ጋር ተቀምጦልኛል እዚሁ ላይ ማለት ነው። ይሄው የሱራውንም ስም አያቱን ሁሉን ነገር ያስቀምጥላችኋል። ስለዚህ በዚህ መልኩ ስልካችሁን ስትከፍቱ ማለት ነው በእንደዚህ ታገኙታላችሁ። ይሄንን ሳትቀሩ ስልካችሁ ወደ የትም መግባት አትችሉም። ወደዚህም መግባት አይችልም። ወደዚህም ስልካችሁ እዚህ ጋር ይቆማል ባነውላ ኤክሷን ነክታችሁ እስካላባረራችሁ ድረስ ማለት ነው። ይሄን ይመስላል። ባረከላሁ ፊኩም። ስለተከታተላችሁን አመሰግናለሁ። ተጠቀሙበት፣ ይጠቅማችኋል ማለት ነው።